ጤና ይስጥልን እንዴት ናችሁ የቻናሌ ቤተሰቦች? ዛሬ የማሳያችሁ አማርኛ ፊደል ይሆናል። አማርኛ ፊደል ከሀ ፊደል ብዙኃኑ ሀ ከምትባለው ከሶስተኛዋ ፊደል ጀምሬ ያሳያችኋለሁ። ከዚህ አካባቢ ያሉ ፊደሎች አጻጻፋቸውና አጠራራቸው እንዴት እንደሚለያይ እንዴት አድርገን እንደምንጠራቸው በደንብ አድርጌ አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ላይክ እና ሼር በማድረግ ተከታተሉ። በግል ማጥናት የምትፈልጉ በኢሞ በቴሌግራም እና ዋትስአፕ ላይ ያናግሩኝ። በቅርብ ቀን አማርኛ ፊደሎችን እንድትችሉ ወደ ንባብ እንድትሄዱ እናግዛችኋለን። አሁን ቀጥታ ከሀ ከዚች ሀ ፊደል እስከ ዠ ፊደል አሳያችኋለሁ። ከኔ ጋር አብራችሁ በደንብ አድርጋችሁ እየተከታተላችሁ ትማራላችሁ ማለት ነው። አሁን ወደ ቁጠራው ሄዳለሁ። አብራችሁ ከኔ ጋር ቁጠሩ። ፊደሎችን መያዝ እንዴት መያዝ እንዳለባችሁ አሳያችኋለሁ ማለት ነው። መጀመሪያዋ ይቺ ሀ ትባላለች። ከዚህ በላይ ሁለት ሀ ፊደሎች አሉ። የመጀመሪያዋ ሀሌታ ሀ፣ ቀጥላ ሀመርኋ፣ ይቺ ብዙኃኑ ሀ በሚባል ይታወቃሉ። ሁለቶችም ማለት ሶስቶችም ሀ ነው የሚባሉት። በአጻጻፍ ግን ይለያያሉ። ድምጻቸው ተመሳሳይ ነው ማለት ነው። ስለዚህ ይቺ ሶስተኛ ላይ የምትገኘው ስትሆን ድምጿ ሀ ነው የሚለው ማለት ነው። ኦኬ አሁን ስንቆጥር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብላችሁ ትቆጥሩታላችሁ ማለት ነው። ልክ ከላይ እንደተማሯቸዋቸው ሀ ፊደሎች ማለት ነው። እንደዛ አድርጋችሁ ትቆጥሩታላችሁ። በደንብ ፊደሎችን ለመለየት ወይ ከመጨረሻው ወደ መጀመሪያ ወይ ደግሞ ከላይ ወደ ታች መቁጠር ይጠበቅባችኋል። አሁን ዛሬ ማሳያችሁ ወደ ጎን በመቁጠርና ወደ ታች ከመጀመሪያው እየጨመሩ ወደ ታች በመቁጠር አስረዳችኋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብላችሁ ትቆጥሩታላችሁ። ማነው ወደ ጎን ስትቆጥሩት ከሀ ፊደል ቀጥላ ነ ትባላለች። ይቺ ነ ፊደል ነች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ የሚል ድምጽ አለው ማለት ነው። እንደዛ አድርጋችሁ ተቆጥሩታላችሁ። አሁን ከላይ ሀ ፊደል ቆጠርን። ቀጥላለችዋ ነ። የሚቀራረቡት ለምሳሌ በአጻጻፍ ደረጃ ከነ ፊደል ጋራ ይቀራረባሉ። ኘ ፊደልም አለች። እሷም እዚህ ሶስቱ ፊደሎች አጻጻፋቸው ያቀማምጣቸው የተወሰነ ስለሚቀራረብ በደንብ መለየት አስፈላጊ ነው ማለት ነው። ከነ ቀጥላ ደግሞ ኘ ትባላለች። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ የሚል ድምጽ ይሆናል። ድምፁ በዚህ መጥራት ነው። መጨረሻ ላይ የማሳያችሁ ወደ ታች በመቁጠር ስለሆነ መጨረሻውን ሳታዩ እንዳትወጡ ማለት ነው። ማቋረጥ የለባችሁም። መጨረሻ ላይ በደንብ አድርጌ አስረዳችኋለሁ። ኦኬ ሀን አየን፣ ነን አየን፣ ኘን አየን ማለት ነው። ወደ ጎን በመቁጠር ከኔ ጋር ተለማመዱባቸው። ከኘ ቀጥላ ደግሞ አ ትባላለች። ይች አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከአ ፊደል ቀጥላ ያለው ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ የሚል ድምጽ ይሆናል ማለት ነው። ኦኬ ከከ ፊደል ቀጥሎ ደግሞ ኸ ትባላለች። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ፊደል የመጀመሪያ ድምፁ ብቻ ኸ ይላል። ሌሎቹ ከላይ እንዳሳየዋቸው ሀ ፊደሎች ነው የሚጠራ ማለት ነው። ስለዚህ ይቺ ፊደል የመጀመሪያዋ ድምፁ ብቻ ነው የሚለያየው እንጂ ሌሎቹ ከላይ መጀመሪያ የጠራኋት ሀ ፊደል ነው የሚጠራ ማለት ነው። ሌሎቹ ለምሳሌ ሁ ስንል ኸ ብለን ሁ ስለምንል ከላይ ያሳየዋችሁ ሀ ፊደልም ልክ እንደዚህ ነው የሚጠራው ማለት ነው። በዚህ መለየት ትችላላችሁ። በአጻጻፍ ግን ምንም አይገናኝም። አጻጻፉ እንዲያውም ይሄ የሚመስለው ሸን ፊደል ለምሳሌ ላል እና አጻጻፉ እንደ ከ ተጽፎ ከላይ ቅጥላት ነው የተደረገበት። አጻጻፉ እንደ ከ ነው የተጻፈው። ከዛ ከላይ ቅጥላት ተደረገበት ማለት ነው እንደ ሸ ፊደል። ስለዚህ በዚህ መለየት አለባችሁ። ድምፁ የመጀመሪያው ኸ ሚል ድምጽ ነው የሚኖረው። ከዚህ ቀጥሎ ያሉት ግን ከላይ ሀ ብለን እንደጠራናቸው ፊደሎች እንደነዛ ቤተሰብ ነው የሚጠራ ማለት ነው። ኦኬ ከሀ ፊደል ቀጥላ ደግሞ ወ ትባላለች። ወ፣
ው ዊ ዋ ዌ ው ወ የሚል ድምጽ ይሆናል ማለት ነው። ይሄ ደግሞ የወ ፊደል የመጀመሪያው ድምጽና የመጨረሻው ድምጽ ይመሳሰላል ማለት ነው። ይሄ ወ ነው የምላችሁ መጨረሻውም ወ ብላችሁ ነው የምትጠሩት። ስለዚህ ወ ፊደል ይመሳሰላል የመጀመሪያውና የመጨረሻው። ስለዚህ በዚህ መልኩ መያዝ ይጠበቅባችኋል ማለት ነው። ኦኬ ከዛ ከወ ፊደል ቀጥላ አ ትባላለች። አ ኡ ኢ አ ኤ እ ኦ የሚል ድምጽ ይሆናል ማለት ነው። ይሄ ደግሞ ከላይ አ ፊደል አይተናል። ከእሷ ጋር ተመሳሳይ ናቸው በጽሁፍ ነው የሚለያዩት እንጂ ሁለቶችም አአ ፊደል ነው የሚባሉት ማለት ነው። ይቺ ደግሞ ከአ ቀጥላ ዘ ትባላለች። ዘ ዙ ዚ ዛ ዜ ዝ ዞ የሚል ድምጽ ይሆናል ማለት ነው። ከዘ ፊደል ቀጥላ ደግሞ ዠ ትባላለች። ዠ ዡ ዢ ዣ ዤ ዥ ዦ ይላል ማለት ነው። እንደዛ አድርጋችሁ መቁጠር ነው ማለት ነው እናንተ የምትለማመዱት። አሁን ዛሬ ይዤላችሁ የመጣሁ ከመጀመሪያዋ ከሀ ብዙሃኑ ሀ ከምትለው እስከዚች እስከ ዠ ፊደል ነው ማለት ነው። ዛሬ የማሳያችሁ እነዚህን ነው። እነዚህን በደንብ ከለያችሁ በኋላ ቀጥሎ ያለውን ደግሞ እሰራላችኋለሁ ማለት ነው። አሁን የምንማረው በመጨረሻ ከላይ ወደ ታች በመቁጠር ስለሆነ ይህን በደንብ አድርጋችሁ መከታተል መያዝ ይጠበቅባችኋል ማለት ነው። ኦኬ ስለዚህ እንግዲህ ወደ ታች ስንቆጥረው የመጀመሪያው ድምጽ ሀ ከዛ ነ ኘ አ ከ ኸ ወ አ ዘ ዠ የሚል ድምጽ ይሆናል ማለት ነው። ይህ ስንተኛው ድምጽ ነው ካልን የመጀመሪያው ድምጽ ነው ማለት ነው። የመጀመሪያው ድምጽ እንደዚህ ትጠሩታላችሁ። ከዛ የመጀመሪያው ቀላል ነው ብዙ አይከብድም። ከዚህ ቀጥሎ የሚመጡት ናቸው ሊከብዷቸው የሚችሉ ማለት ነው። ጀማሪ ለሆናችሁ ተማሪዎች እንግዲህ ሁ ስትሉ ሁለተኛውን ድምጽ ከጎኑ ቅጥላት ይኖረዋል ድምፁ ደግሞ ከመጀመሪያው ሁ በሚል ይለያል። የመጀመሪያው ሀ ከሆነ ሁለተኛው ሁ ነው ማለት ነው። ስለዚህ ሁ ትሉና የነንም ኑ ነው የምትሉት ነ ብላችሁ ኑ ስለምትሉ ማለት ነው። ኑ ኙ ኡ ኩ ሁ ው ኡ ዙ ዡ ብላችሁ ትቆጥሩታላችሁ ማለት ነው። ይሄ ሁለተኛው ድምጽ ይሆናል ማለት ነው። ሁለተኛው ድምጽ ይሆናል። ሁለተኛው ድምጽ አሁን ኡ እያልኩ ነው የጠራሁት። ሁሉም ፊደል ከጎኑ ቅጥላት ይኖረዋል ማለት ነው። ኦኬ አሁን የምንቆጥር ሶስተኛውን ነው። ሂ ሶስተኛዋ ከዛ ሸፋፋ ይኖራታል ጫማ ማለት ነው። ኒ ሶስተኛ ኚ ኢ ኪ ሂ ዊ ኢ ዚ ዢ በማለት ትለማመዱታላችሁ ማለት ነው። እኔን እየሰማችሁ ፊደሉን መጥራት ይጠበቅባችኋል ማለት ነው። ኦኬ አሁን ደግሞ አራተኛውን ነው የምንጠራው። አራተኛው ደግሞ ሀ ና ኛ አ ካ ሀ ዋ አ ዛ ዣ በማለት ትለማመዱታላችሁ ማለት ነው። ይሄ አራተኛው ነው። እንደ ፊደሎቹ አጻጻፍ ቅርጻቸውን በመለየት መጥራት ነው። ዋናው መጀመሪያ ድምፁን ልክ አሁን እኔ እንደምጠራው መያዝ ነው። ከዛ በኋላ ቀስ በቀስ ፊደሎችን አጻጻፍ ትለያላችሁ። እሺ አምስተኛ ሄ ኔ ኜ ኤ ኬ ሄ ዌ ኤ ዜ ዤ በማለት ትለማመዱታላችሁ ማለት ነው። ይሄ እንግዲህ አምስተኛው ነው። ስድስተኛው ደግሞ ህ
ን ኝ እ ክ ህ ው እ ዝ ዥ ይሄ ስድስተኛው ድምጽ ይሆናል ማለት ነው። ከዛ የመጨረሻውን ስንቆጥር ሆ ኖ ኞ ኦ ኮ ሆ ዎ ኦ ዞ ዦ ብላችሁ ትቆጥሩታላችሁ ማለት ነው። በዚህ መንገድ ብትለማመዱት በቅርቡ አማርኛ ማወቅ ትችላላችሁ ማለት ነው። የዛሬ ቪዲዮዬ ይህን ይመስላል። ከተመቻችሁ ላይክ አድርጉ፣ ሸር አድርጉት፣ ሰብስክራይብ እያደረጋችሁ ቻናሉን አሳድጉት። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው